ሰላም ውድ የዩቲዩብ ቻናል ቤተሰቦቼ፣ ቪዲዮውን ስትጀምሩት ሰብስክራይብ በማድረግ ጀምሩት። ኢትዮጵያ ውስጥ ከየመን አባታቸው ከአድራሞትና እናታቸው ከወሎ ክፍለ ሀገር ተወልደው ከወንድሙ ሞርሴት ጋር ወደ ሳውዲ አረቢያ ተሰደው የሳውዲ ዜግነት አግኝተዋል። እንደ አውሮፓውያን አቆጣጠር በ2025 ሀብቱ በብሉምበርግ ቢሊዮነሮች መረጃ ጠቋሚ በግምት 10 ቢሊዮን የአሜሪካ ዶላር ተገምቷል። በአንጻራዊ ሁኔታ የተጣራ እሴት ማሽቆልቆሉ በግምቱ ወቅት ከነበረው የነዳጅና የወርቅ ዋጋ ውድቀት ጋር ተያይዞ ነበር። በተጨማሪም የኢትዮጵያ እጅግ ባለጸጋ በዓለም ሁለተኛ የሳውዲ አረቢያ ዜግነት ያለው ሰው ተብሎ ተዘርዝሯል። አላሙዲ በስዊድን እና ሞሮኮ የነዳጅ ማጣሪያዎችን ለመግዛት ቅርንጫፍ ከመውጣቱ በፊት በግንባታና በሪል ስቴት ሀብቱ አፍርቷል። በኢትዮጵያ ትልቁ የውጭ ባለሀብትና በስዊድን ከፍተኛ ባለሀብት ናቸው። የአላሙዲ የንግድ እንቅስቃሴዎች። አላሙዲ በግንባታ፣ በኢነርጂ፣ በግብርና፣ በማዕድን፣ በሆቴሎች፣ በጤና አጠባበቅና በማኑፋክቸሪንግ በመሳሰሉት ሰፊ የቢዝነስ ፖርትፎሊዮ ባለቤት ነው። የእሱ ቢዝነሶች በአብዛኛው የሚገኙት በባለቤትነትና በሚያስተዳድራቸው ሁለት የኮሮል ፔትሮሊየም ሆልዲንግስ እና ሚድሮክ ኩባንያዎች ውስጥ ነው። በእነዚህ ኩባንያዎች ከ70 ሺህ በላይ ሰዎች ቀጥሯል። የአላሙዲ የግንባታ ኩባንያ ጥምረት መሐመድ ዓለም አቀፍ ልማት ጥናትና ምርምር ድርጅት እንዲሁም ሚድሮክ በመባል የሚታወቀው በ1988 ዓ.ም የሳውዲ አረቢያ 30 ቢሊዮን ዶላር የሚገመተውን የሳውዲ አረቢያ የመሬት ውስጥ ዘይት ማከማቻ ኮምፕሌተር ለመገንባት ውል ገባ። ሚድሮክ በ2000 የአምቡ ስቲል በሳውዲ አረቢያ ገዛ። በኢትዮጵያ ካለው የንግድ ፍላጎት በተጨማሪ በሞሮኮና በስዊድን ስፊንዚካ ፔትሮሊየም ኤክስፕሎሬሽን የነዳጅ ማጣሪያ ፋብሪካዎች ባለቤት ሲሆን ከምዕራብ አፍሪካና በሌሎች አካባቢዎች በኃይል ፍለጋና ምርት ላይ ተሰማርተዋል። የእሱ አዲስ አበባ ሸራተን በአፍሪካ ውስጥ ካሉ ምርጥ ሆቴሎች አንዱ ነው ተብሏል። አላሙዲ የተፈጥሮ ሀብቶች። በኢትዮጵያ የወርቅ ማዕድን ፍላጎት አለው። ሚድሮክ ጎልድ ማዕድን የሚድሮክ ኢትዮጵያ ቅርንጫፍ ለኢትዮጵያ መንግስት 100 ሚሊዮን ብር የሮያሊቲ ክፍያ እንደከፈለ ተዘግቧል። ሚድሮክ ጎልድ የኢትዮጵያ ብቸኛ ወርቅ ላኪ ነው። የለጋ ደንቢል ማዕድን በዓመት በአማካኝ ወደ 4500 ኪሎ ግራም የወርቅና የብር ምርት አለው። የኢትዮጵያ ኢንቨስትመንቶች። አላሙዲ ከ1980ዎቹ አጋማሽ ጀምሮ በኢትዮጵያ ኢንቨስት አድርገዋል። በ1994 በተፈጠረው የሚድሮክ ኢትዮጵያ በኩል የቢዝነስ ፍላጎት ያለው ሲሆን በ2011 1.4 ቢሊዮን ብር ትርፍ አግኝተዋል። አልአሙዲ ቡና ለማምረት የሚያገለግል መሬትም አለው። በኢትዮ አግሪ ሴፍቲ በባለቤትነት በሸካ ዞን ከተረከበው 2295 ሄክታር መሬት ውስጥ 1010 ሄክታር መሬት በቡናና በጥላ ዛፎች ብቻ የሸፈነ ሲሆን ቀሪው የተፈጥሮ እጽዋት ሆነው ቀርቷል። በ2011 ዓ.ም 10 ሚሊዮን ብር በኢትዮጵያ ከፋ ዞን ሊገነባ የሚችለው የኢትዮጵያ ብሔራዊ ቡና ሙዚየም ለገሱ።